አላህ ያቅብኛል እንባ ሁሉ መጥቶኛል በቃ ሰላም አለይኩም ወአለይኩም ሰላም መርሐባ ጥያቄ ልጠይቅህ ነበር መርሐባሽ ኡምራ ሂደህ ታውቃለህ አላውቅም አላህ ይወፍቅህ ኡምራ ለመሄድ ምን ያህል ጉጉትህ እንዴት ነው የመሄድ መነሳሳትህ እንዴት ነው ወላሂ በጣም አለኝ አሁን ራሱ እዚህ ስናገር ወላሂ በደስታ ነው ምክንያቱም ወላሂ በውስጤ ሆኜ እያሰብኩ ነበር አላህ ያቅብኛል እንባ ሁሉ መጥቶኛል በቃ እዛ ሂጂ ረሱሉን ሀገር አይቼ እዛ አላህን ለምኜ ስታስበው ሰው ገና ከመሄድህ በፊት ሐሳቡ ራሱ ትልቅ ደስታ አለው ያኒ እኔ በራሴ ወላሂ በጣም ደስ ይለኛል አላህ ደግሞ ከሚሄዱት አርገው ከሚጠቀሙት ያርገን በኢዝኒላህ ዑምራ መሄድ ማለት በጣም መታደል ነው ያኒ አላህ ይወፍቀን መታደልም ሆኖ ደግሞ እዛ ሄደን ደግሞ የምናደርጋቸው ኢባዳዎች በቃ ጥርት ያሉ ኢባዳዎች ናቸው ያኒ ብዙ ጊዜያችንን ከአላህ ጋር ነው የምናሳልፈው አላህ ጋር ስናሳልፍ ደግሞ አላህ Subhanahu Wa Ta'ala ዱዓዎቻችንን የሚቀበሉበት እድላችን በጣም ሰፊ ነው ያኒ አላህ Subhanahu Wa Ta'ala የተከበረ ከበዓለ መዘየር እስከሄድ ድረስ አላህ ደግሞ ኡድዑኒ አስተጂብ ለኩም ብሎናል ለምኑኝ ይቀበላችኋለሁ ሁሉም ነገር አላህ ሊያረግልን ፍቃደኛ ነው እኛ የሰው ልጆች ሰበብ ካደረስን አላህ ይወፍቀን እኔ ይሄን ያህል ወላሂ በዚህ አጋጣሚ ራሱ አላህ ቢወፍቀኝ በጣም ደስ ይለኛል እና ኢንሻአላህ